ቪዲዮ ኤዲቲንግ ቱቶሪያል ፓርት 2 በአላይት ሞሽን እና በስልካችሁ ብቻ። ዛሬ የምንሰራው ቪዲዮ እንግዲህ ይህንን ይመስላል። ይህንን ቪዲዮ ከዜሮ ጀምረን አብረን እንሰራዋለን እና ደግሞ ቪዲዮአችን ቫይራል እንዲወጣ ሰብስክራይብ እና ላይክ በማድረግ ጀምሩት። እና ደግሞ አሁን ቀጥታ ወደ አላይት ሞሽን እንሄዳለን። ወደ አላይት ሞሽን ከገባችሁ በኋላ ከታች የፕላስ ምልክቷን አንድ ጊዜ ትነኩና 16:9 መሆኑን ታረጋግጣላችሁ። ምክንያቱም እኔ የምሰራው ለዩቲዩብ ስለሆነ 16:9 መሆኑን አረጋግጣለሁ። ከዛ ወርታች ዝቅ ትሉና ፍሬም ሬት የምትላለች ፍሬም ሬታችሁን ደግሞ 30 ታደርጉታላችሁ። ከዛ ከታች ደግሞ እንደምትመለከቱት ባክግራውንድ የምትላለች ዋይት የምትለው ሀገር አንዴ ትነኩና ብላክ አድርጋችሁ ክሬት ፕሮጀክት የምትሏን አንድ ጊዜ ትነኳታላችሁ። ከዛ እንደዚህ ከገባችሁ በኋላ እስቲ ጋር የፕላስ ምልክት አለች ከስር እሷን አንድ ጊዜ ነክታችሁ ሬክታንግል ሼፕ ክሬት ታደርጋላችሁ። ከዛ ከላይ 3 ነጥቦችን አንድ ተነኩና ፊል ኮምፖዚሽን ኤሪያ የሚል አለ። እሱን አንድ ጊዜ ስትነኩት እንደዚህ ካንቫሱን ይሞላዋል ማለት ነው። ከዛውን በመቀጠል ከለራችንን እንቀይራለን። የተመቻችሁን ከለር መጠቀም ትችላላችሁ። እኔ ግን ትንሽ ጠቆር ያለ ከለር ነው የምፈልገው። ስለዚህ ጠቆር ያለ ከለር እጠቀማለሁ ማለት ነው። ከዛም በመቀጠል እንደዚህ አድርጋችሁ ካስተካከላችሁ በኋላ ድጋሚ ትወጡና የፕላስ ምልክቷን አንድ ጊዜ ትነኩና አሁንም እንደገና የሬክታንግል ሼፕ ክሬት ታደርጋላችሁ። ከዛ ኤዲት ሼፕ የሚለው ላይ ወርታች ትገቡና ሼፑን እንደዚህ ትጨምሩታላችሁ ማለት ነው። ልክ ሼፑን እንደዚህ ጨምሩት። ሼፑን እንደዚህ አድርጋችሁ ከጨመራችሁት በኋላ ከታች ዋይ ወይንም ደግሞ 100 የምትላለች 100 የምትሏን አንድ ጊዜ ተነኳትና 100 የምትሏን አጥፍታችሁ 30 ታደርጉታላችሁ። ከዛ እንደዚህ ታደርጉታላችሁ። ከዛ እንደዚህ ካደረጋችሁት በኋላ አሁንም ወደ ኋላ ትመለሱና ከለር ኤንድ ሙቭ ኤንድ ትራንስፈርም ላይ ተገቡና ትንሽ ወርታች ዝቅ ታደርጉታላችሁ። ልክ እንደዚህ አድርጉት። ዝቅ አድርጋችሁት እንደዚህ ካስቀመጣችሁት በኋላ ከለር ላይ ተገቡና የተመቻችሁን ከለር ትመርጣላችሁ። እኔ ግን አሁን ቢጫ አደርገዋለሁ። ቢጫ አድርጋችሁ ከጨረሳችሁ በኋላ አሁንም ትንሽ ሳይዟን ወርታች ዝቅ ዝቅ እናድርገውና ቦታውን እንደዚህ አድርጋችሁ ካስቀመጣችሁት በኋላ የፕላስ ምልክቷን ነክታችሁ ሚዲያ የምትለዋን ትነኩና እቺን የፕላይ አይከን ታስገባላችሁ። እሷን አይከን ካስገባን በኋላ ሙቭ ኤንድ ትራንስፈርም ላይ ገብተን ሳይዙን ትንሽ እንቀንሰዋለን። ቦታውንም ማስተካክሉት። ሳይዙንም እንደዚህ በደንብ ቀንሳችሁ ቦታውን ከቢጫው በታች በኩል እኔ እንደማደርገው አድርጉት። ልክ እንደዚህ አድርጋችሁ አስቀምጡት። ትንሽ ሳይዙን ቀንስ አድርጋችሁ አስቀምጡት። እንደዚህ አድርጋችሁ ካስቀመጣችሁት በኋላ በመቀጠል ምንድነው የምናደርገው? አሁንም ወደ ኋላ ትመለሱና ከዛ ብሌንዲንግ ኤንድ ኦፓሲቲ የሚለው ላይ ገብታችሁ እንደዚህ አድርጋችሁ ኪ ፍሬማችሁን ወደ አራቅ አድርጋችሁ ታስሩና ወደ ኋላ ተመልሳችሁ ኦፓሲቲውን 0 ስታደርጉት እንደዚህ አይነት ሙቭመንት ይኖረዋል ማለት ነው። ይሄን እንደምትመለከቱት። ከዛ ወደ መሃሉ ጋር ትሄዱና ግራፋችንን እናስገባለን። ግራፋችንም የሚሆነው እንደዚህ ነው። እኔ እንደማደርገው አይነት ግራፍ አድርጉለት። ልክ እንደዚህ አድርጋችሁ ከሰራችሁት በኋላ ወደ ኋላ ትመለሱና አሁንም የፕላስ ምልክቷን ነክታችሁ ሬክታንግል ሼፕ ክሬት አድርጉና ኤዲት ሼፕ የምትለው ላይ ገብታችሁ ሼፓችንን ትንሽ ቀጠና አድርገን እናስይዛታለን። ልክ እንደዚህ ቀጠና አድርጋችሁ ካሰሳችሁት በኋላ ትንሽ ቀጠን እናድርገው። ከዛ ወደ ኋላ ትመለሱና ሙቭ ኤንድ ትራንስፈርም ላይ ገብታችሁ እንደዚህ ወርታች አድርጋችሁ ታስቀምጡታላችሁ። ከቢጫው እንዲነካካ አድርጋችሁ ትንሽ ወርታች ዝቅ እናድርገውና እናስቀምጠዋለን። ልክ እንደዚህ አድርጋችሁ ካስቀመጣችሁት በኋላ አሁን እቺኛዋን ሼፕ ከቢጫው በታች በኩል እናደርጋለን። ልክ እንደዚህ ማለት ነው። እዛ አሁን እንደዚህ አይነት ሙቭመንት ይኖራል። ከዛም በመቀጠል አሁን የሰራነውን ሬክታንግል ሼፕ አንድ ጊዜ ተነኩትና ኢፌክት የምትላለች እሷን ነክታችሁ አድ ኢፌክት ትሉትና ሰርች ባሩ ላይ ሄዳችሁ ዋይፕ ብላችሁ ጽፋላችሁ። ከዛ ዋይፕ ብላችሁ ጽፉ። አንድ ጊዜ ዋይፕ የምትሏን አንድ ጊዜ ተነኳትና ከዛ ከታች እንደምትመለከቱት አውት ኤንድ ዳውን የሚል አለ። እሱን አንድ ጊዜ ተነኩታላችሁ። አራተኛ ላይ ያለውን ማለት ነው። ከዛ መጨረሻ ላይ ያለችዋን ኪ ፍሬም እቺኛዋን ኪ ፍሬም መጨረሻ ላይ ያለችዋን ወደ መጀመሪያ እንወስዳታለን። እንደዚህ ጥግ ላይ እናስቀምጠዋለን። ከዛ ሁለተኛውንም ትንሽ ጠጋ አድርገን እንደዚህ እናስቀምጠዋለን። አሁን እንደዚህ አይነት ሙቭመንት ኖረው ማለት ነው። አሁን አሪፍ እየሰራን ነው። ከዛ ወደ ኋላ ትመለሱና ከለር ኤንድ ፊል ላይ ገብታችሁ ከለሩን የነጭ አድርጓለሁ። እናንተ የተመቻችሁን ተጠቀሙ። ያው እንደምትመለከቱት አሁን አሪፍ ትራንዛክሽን አለው። እንደዚህ ካደረጋችሁት በኋላ አሁንም በድጋሚ
የሬክታንግል ሼፕ ክሬት ታደርጉና ሳይዙን ልክ እኔ እንደማደርጉ አድርጉት። እንደዚህ አድርጋችሁ ትንሽ ተለቅ ተለቅ አድርጋችሁ አስቀምጡት። ልክ እንደዚህ ተለቅ ተለቅ እያደረጋችሁ አስቀምጡትና ከዛ ሙቭ ኤንድ ትራንስፈርም ላይ ትገቡና ቦታውን ወደ ላይ ታደርጉታላችሁ። ልክ ነጯ ያቺኛዋ ስትገባ ከሱ እኩል እንዲገባ አድርጋችሁ ታስቀምጡትና ከዛ ሙቭ ኤንድ ትራንስፈርም ላይ ድጋሚ ገብተን ከዛ በፊት ግን ፎቶአችንን እናስገባ። ከለር ኤንድ ፊል ላይ ትገቡና እቺን የኮከብ ምልክቷ ያለችበትን ነክታችሁ ሰሌክት ሚዲያ የሚለውን ትነኩና ፎቶአችሁን ታስገባላችሁ። እኔ የተመቸችውን ፎቶ አስገቡ። እኔ ያዘጋጀሁት ፎቶ ይሄንን ስለሆነ እንደዚህ አድርጌ ያስቀምጠዋለሁ ማለት ነው። ከዛ ሙቭ ኤንድ ትራንስፈርም ላይ ትገቡና ሳይዙን መጀመሪያ ኪፍሬማችሁን አስረን ትንሽ ተጋርገን ኪፍሬማችንን እናስራለን። ልክ እዚህ ጋር ኪፍሬማችንን እናስርና የመጀመሪያ ኪፍሬም እንደዚህ አስረን ወደ ኋላ ትመለሱና እቺኛን እንዳትታይ አድርጋችሁ ታሳንሱታላችሁ። ልክ እንደዚህ ማለት ነው። ከዛ አሁን እንደዚህ አይነት ሙቭመንት ይኖረዋል ማለት ነው። ካሁን ሰብስክራይብ እና ላይክ አላደረጋችሁም? ቶሎ አሁን ሰብስክራይብ እና ላይክ አድርጉ። ወደ ቀጣይ ማለት ነው ቦታውን ከዛ ግራፍ እንጨምርለታለን። ግራፉን እንደዚህ አድርጉት ቅድም እንዳደረግነው። እንደዚህ አድርጋችሁ ከጨረሳችሁ በኋላ በመቀጠል ምንድነው የምናደርገው? እቺ ከቢጫዋ ከመስመሯ ውጪ ሶስቱን አንድ ላይ ያይዘን አንድ ግሩፕ እናደርጋቸዋለን። ግሩፕ ለማድረግ ያው ከታች ዲሌት ከምትለው አይከን አጠገብ ያለችዋን አንድ ጊዜ ትነኳታላችሁ። እሷን አንድ ጊዜ ስትነኩ ግሩፕ 1 ብሎ ይመሰርትላችኋል ማለት ነው። እንደምትመለከቱት ግሩፕ 1 ይላችኋል። ከዛ ልክ እንደዚህ ልቅ ሲል መጀመሪያ ኪፍሬባችሁን ግሩፕ 1 ላይ ታስሩና ስተንቀሳቀሱ እኩል መንቀሳቀስ ይጀምራል ማለት ነው። ያው እንደምትመለከቱት ያው እኩል እየተንቀሳቀሰ ነው። ያ እንደዚህ አድርጋችሁ ወደ ጥግ አካባቢ እንደዚህ ታስቀምጡታላችሁ ማለት ነው። አሁን ስናየው ያው የሰራነው ቪዲዮ አሁን አሪፍ እየመጣን ስለሆነ አሁን ግሩፕ 1 የሚለውን አንድ ጊዜ ተነኩና አሁን በመቀጠል ምንድነው የምናደርገው? ግሩፕ 1 የሚለውን ነክተን ዱፕሊኬት ላየር የምትላለች እሷን አንድ ጊዜ እንነካና እንደዚህ ሁለት እናደርገዋለን ማለት ነው። ከዛ ግሩፕ 1 የሚለውን ወደዚህ እናስጠጋዋለን። እንደዚህ አድርጋችሁ ስታስጠጉት ሁለት አይነት ሙቭመንት ይኖረዋል ማለት ነው። ከዛ አሁን ምንድነው የምናደርገው? ቢጫዋንና ባክግራውንዳችንን ትንሽ ሰከንዱን ጨመር እናደርገዋለን 2-3 ለመስራት እንዲያመቸን። ከዛ ያው እንደምትመለከቱት አሁን አሪፍ እየመጣን ስለሆነ ከዛ ይሄኛው መግባት ሲጀምር ይሄ መንቀሳቀስ ሲጀምር ያኛው እንዲወጣልን ግሩፕ 1 ኮፒ 1 የሚለው ላይ እንሄድና የመጀመሪያ ኪፍሬማችንን አስረን እዚህ ጋራ የመጀመሪያ ኪፍሬማችንን እናስራለን። ያው እዚህ ጋራ የመጀመሪያ ኪፍሬም እናስርና እዚህ አካባቢ የመጀመሪያችንን አስረን ትንሽ ጠጋ ይሄ መንቀሳቀስ ሲጀምር ደግሞ ያንን እናስወጣለን ማለት ነው። ያው እንደምትመለከቱት ያኛውን አስወጣ ነው። ከዛ ወጥተን ስንመለከተው ያው ያኛው ሲገባ ይሄኛው ይወጣል ማለት ነው። አሁን ፎቶ ለመቀየር ምንድነው የምናደርገው? ፎቶ እንዴት እንደምትቀይሩ ላሳያችሁ። ግሩፕ 1 የሚለውን አንድ ጊዜ ተነኩትና ኤዲት ግሩፕ የምትላለች ከታች ላሳያችሁ። እቺ ኤዲት ግሩፕ የምትላለች እሷን አንድ ጊዜ ነክተን ኤዲት ግሩፕ የምትለውን አንዴ ነካና ያው የፎቶአችን መጥቶልናል። የፎቶአችንን አንዴ ነክተን ከለር ኤንድ ፊል የሚለው ላይ እንገባና ከለር ኤንድ ፊል የሚለው ላይ ገብተን እቺ የስታር ምልክት ያለችበትን በጥግ እሷን አንድ ጊዜ ስትነኳት ወደ ጋላሪያችሁ ይወስዳችኋል ማለት ነው። ከዛ የተመቸችውን ፎቶ አስገቡ። እኔኛውን ፎቶ አስገብቼ የፕላስ ምልክቷን ስትነኳት ፎቶአችን ይቀየርልናል ማለት ነው። ይሄው ወደ ኋላ ተመልሰን ስናየው ፎቶአችን ተቀይሯል ማለት ነው። ያው እንደምትመለከቱት ይሄኛው ፎቶ መጣ፣ ከዛ ይሄኛው መጣ። ከዛ አሁንም አንድ ለማሳየት ያህል ግሩፕ 1 የምትለዋን አንድ ጊዜ እንነካትና ዱፕሊኬት እናደርገዋለን። ግሩፕ 1 የምትለዋን ነክተን የዱፕሊኬት ላየር የሚለውን አንድ ጊዜ ስንነካ 3 እናደርገዋለን ማለት ነው። ከዛ ግሩፕ 1 ኮፒ 2 የሚለውን ትንሽ ጠጋ እናደርገዋለን። ልክ እንደዚህ ይሆናልን ማለት ነው። ያው እንደምትመለከቱት ከዛ ያኛውን ለማስወጣት እንደ ቅድም አይነት ኪ ፍሬም እናስርና እናስወጣዋለን ማለት ነው። ግን ከዛ በፊት ፎቶውን እንቀይረው። ኤዲት ግሩፕ የሚለው ላይ እንገባለን። ከዛ ፎቶአችን ያለበትን አንድ ጊዜ እንነካውና ከለር ኤንድ ፊል ላይ ገብተን የስታር ምልክቷን አንድ ጊዜ ስንነካት ፎቶ ያስመርጠናል። ያው እንደምትመለከቱት አሁንም ፎቶአችን ተቀይሯል ማለት ነው። ያው አሁን ሶስተኛው ፎቶ መጣ ማለት ነው። እንደምትመለከቱት ፎቶአችን ሶስቱም ጋር ተቀያየረ፣ የተለያየ ፎቶ ነው ያለን ማለት ነው። ስለዚህ አሁን ይሄ ሲጠጋ ለማስወጣት እቺኛዋ ጋር የመጀመሪያ ኪፍሬማችን እናስራን ጠጋ ብለን ይሄ መንቀሳቀስ ሲጀምር ያኛውን ማስወጣት እንጀምራለን ማለት ነው።
ይኸው እንደምትመለከቱት ጨርሰናል ማለት ነው ቪዲዮአችንን። ይኸው እንደምትመለከቱት ቪዲዮአችሁን አሪፍ አድርጋችሁ ካቀናበራችሁ በኋላ ተምኔል እንዴት መስራት እንዳለባችሁ ካላወቃችሁ የሰራሁት ቪዲዮ ስላለ እዛ እንገናኝ። ይመቻችሁ።